አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ጋራ ሁሉ ሰላም ሁሉ መልካም ማሻአላህ። ዛሬ ደግሞ ምን ልነግራችሁ መጣሁ። መኖሪያ ቤታችሁ እንደዚህ ጅብሰም ኮርኒስ ወይም ፕላስቲክ ኮርኒስ ካሰራችሁ በኋላ አሉ የተባሉ ሞደርን ኤልኢዲ ላይቶች በእንዴት አይነት መልኩ ብታሰሩ በቂ ነው? በእንዴት አይነት መልኩ ብታሰሩ ዘመን ያለ ነው የሚለውን ላሳያችሁ ማለት ነው። ማሻአላህ ከዚህ ላይ ምን ተሰርቷል? ሻዶ ላይት ኮርኒስ ውስጥ ያለው አረንጓዴ መብራት፣ ስፖት ላይት ውስጥ ላይ ልጥፍ ያሉት፣ ሴት ላይት መሃል ላይ የተንጠለጠለው አምስቱ ቅርንጫፍ፣ ከዛ ባለ ከለሩ አልሙኒየም ፕሮፋይል የት ላይ በግድግዳው ላይ በሁለት መስመር የሄደው ማለት ነው። እሱ ማሻአላህ አንድም ቤት እምር ፍክት የሚያደርጉ የመብራት አይነቶች ናቸው ማለት ነው። ማሻአላህ እናማ ይሄን ኮርኒሱ ላይ ያለውን ሻዶ በሪሞት የምትፈልጉትን አይነት ከለር ማብራት መቀያየር ትችላላችሁ። ኔክስት ስፖት ላይቶቹ በእንደዚህ አይነት መልኩ ይበራሉ። የሁሉም መብራቶች የየግል ማብሪያ ማጥፊያ አላቸው ማለት ነው። ማሻአላህ ይሄንን አጥፍተንም ይሄ ሴት ላይቱ ይበራል ማለት ነው። ይሄው ሁሉንም ሲበሩ ማሻአላህ ይታያቸዋል እንዴት እምር ድምቅ ፍክት እንዳለ ማሻአላህ። ይሄን ኮርኒሱ የጅብሰም ኮርኒስ ነው። ማሻአላህ ይታያቸዋል እንዴት እንደሚያምር። እናማ ይሄን ሁሉንም መብራት አጥፍታችሁ አንዱን ብቻም አብርታችሁ መቀመጥ ትችላላችሁ ማለት ነው። ይታያችኋል ይሄን ግድግዳው ላይ ያለው መብራቱ ቢጠፋም ምንም የሚደብር ነገር የለውም፣ አያስጠላም ማለት ነው። ነጭ ነው ማሻአላህ። ከነጭ ውጭ ደግሞ ሌላ አይነት ከለር የምንቀባው ከሆነ ምን ይሆናል? የሚበራውን የላይት ከለር ይቀይረዋል ማለት ነው። ማሻአላህ መኖሪያ ቤት ስታሰሩ አቅም ካላችሁ ወጪ የማትፈሩ ከሆነ መብራቶቹን በእንደዚህ አይነት መልኩ አሰሯቸው ማለት ነው። ይሄንን የግድግዳውን የአልሙኒየም ፕሮፋይል ዲዛይኑን የአቀባበሩን ስታይል በተለያየ ዲዛይን አድርጎ መስራት ይቻላል። ይሄን እንደ ባለቤቱ ምርጫ ነው ማለት ነው። እንደ ባለቤቱ አስተዛዘዝ ነው ማለት ነው የሚወሰነው። ይሄ ኮርኒሱ ላይ ያሉት መብራቶች ሁላቸውም ጠፍተው እያለ ግድግዳው ላይ ያለው ደግሞ እንዴት እንደሚያበራ ይሄውላችሁ ማለት ነው። ማሻአላህ ይሄንንም ጀስት እንደዚህ እንደ ዲም ላይት እንዲቀይር ተፈለጋችሁ እዚያ ጋራ ሴንሰር አለው። ጀስት በዚች ሪሞት ከለር መቀያየር ይቻላል ማለት ነው። ማሻአላህ ቤቱን በጣም ነው የሚያሳምረው። የተቀባውን የግድግዳ ከለር አብሮ ይቀይረዋል ማለት ነው። መቼ ነው የሚቀይረው? ቀን ሳይሆን ማታ ሌላዎች መብራቶች ሁሉ ጠፍተው ይህንን ግድግዳው ላይ ያለውን ካበራ ነው የሰላም በጣም ነው ደስ የሚለው። በጣም ነው ደስ የሚለው ማለት ነው። ስለዚህ አቅም የማይገድባችሁ ከሆነ ጀስት በእንደዚህ አይነት መልኩ ብታሰሩት ቆንጆ ነው ቤታችሁን ማለት ነው። ማሻአላህ ይሄን ኮርኒሱ ላይ ያለው ይሄ አልሙኒየም ፕሮፋይሉ ይሄ እንትን ሻዶ ላይት ነው የሚባለው። ማሻአላህ እሱ የምትፈልጉን አይነት ከለር አሁንም ማብራት ማጥፋት መቀያየር ትችላላችሁ። ግድግዳው ላይ ያለው ሌላ ነው፣ ይሄ ኮርኒሱ ላይ ያለው ደግሞ ሌላ ነው ማለት ነው። የራሱ ሴንሰር ኮንትሮል አለው ማለት ነው። ማሻአላህ
ማሻአላህ። የዚህን አይነትና ሌሎችም ዘመን ያሉ ስራዎችን ማሰራት ሀሳቡ፣ ሂሳቡ፣ እቅዱ፣ ፍላጎቱ በኖራችሁ ሰዓት ለማሰራት ዝግጁ በሆናችሁ ሰዓት 0910 33 64 09 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየመጣችሁ እየደወላችሁ ማሰራት ትችላላችሁ ማለት ነው። ማሻአላህ። ያን ደግሞ መኝታ ቤት ነው ይታያችኋል። የሻዶው ከለር የሚድሉና የዳሩ ሌላ አይነት ከለር ነው ማለት ነው። ማሻአላህ። ኔክስት ደግሞ ማብሪያ ማጥፊያና ሶኬቱ አቀማመጦች እዚህ መኝታ ቤት ላይ ጀስት በእንደዚህ ሶኬቱም ማብሪያ ማጥፊያውም ሻዶ ሴንሰሩም ሁሉም እንደዚህ ሰውየው አልጋው ላይ ሆኖ ማንኛውንም ነገር እዛው ሆኖ መቆጣጠር እንዲችል ተደርጎ እንደዚህ መቀበር አለበት ማለት ነው። ከዛ ደግሞ ብዙዎቻችሁ እየረሳችሁት ያለ ነገር ምን አለ? እንደዚህ ይህን ስራ የቤት ውስጥ የመብራት የውሃ ዝርጋታ ማለት ነው። ማሻአላህ። የቤት ውስጥ የውሃ ዝርጋታ ብዙዎቻችሁ ትረሱታላችሁ፣ ትዘነጉታላችሁ። ይህን መቼም ቢሆን ባይቀር ቆንጆ ነው። አቅም ላለው ሰው ማሰራት ለቻለ ሰው እንደዚህ አይነቱ ነገር ቢኖር ቆንጆ ነው ማለት ነው። ለዛሬ ያስከላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቻር ሰንብቱ።